በእኛ ሀገር ደረጃ የመጀመሪያው ሪል ስቴት ነው። 5 ስታር ሆቴል በውስጡ ያለ ካሽ ለሌለው ሰው ደግሞ የባንክ አማራጭ ይዘን መተናል። G+5 የመኪና ማቆሚያ፣ ግሪን ኤሪያ፣ የልጆች መጫወቻ፣ የመሮጫ ትራክ፣ ጂም፣ ስፓ የሴትም የወንዶችም እነዚህን አሚኒቲዎች ሰርተን አዘጋጅተናቸው የፊኒሺንግ ስራ ብቻ ይቀራቸው ናቸው። አፍሪካን ኮንቬንሽን ሴንተር እዛ ጋር ነው። ለሚ ፓርክ አለ። ICMC ሆስፒታልም እዛው ነው። የተለያዩ ዲፕሎማቶች የሚመጡበት ሴክተር ስለሆነ ለሴኩሪቲ በጣም አሪፍ ነው። ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ? ዛሬ ድሪም ቢልደርስ ተገኝተናል። እንግዲህ በዛሬው ቆይታችን የተለያዩ አይነት ቤቶችን መግዛት ለምትፈልጉ ቤተሰቦቻችን ጥሩ የሆኑ ቤቶችን እናሳያለን። በተጨማሪም ለየት ያለ አዲስ ነገር እንዳላቸው ሰምተን እዚህ ተገኝተናል። ቤቶቹ ምን አይነት ናቸው? ያከፋፈል ሁኔታቸውስ እንዴት ነው? ምን አይነት የብድር አማራጮችንስ ይዘው መጥተዋል የሚለውን ደግሞ ሰፋ አድርገን የምናይ ነው የሚሆነው። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ያለ ተከታተሉ። ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አረፍ በይና ስላለው ነገር እናውራ። ደስ ይለኛል። እሺ በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እስቲ ዛሬ የት ነው የተገኘ ነው? ዛሬ ደግሞ የተገኘሽው ድሪም ቢልደር ሪል ስቴት ውስጥ ነው። መልካም። እስቲ ስለ ድርጅታችሁ ባክግራውንድ ንገሪኝ። ድሪም ቢልደርስ ማለት ከ20 ዓመት በላይ የስራ ልምድ ያለው ሪል ስቴት ነው። እንዲሁም ደግሞ የተለያዩ ሲስተር ካምፓኒዎች አሉት። በተለያዩ ቦታዎች ላይም ከ5 በላይ ሳይቶች ሰርተን ማከራየት ላይ እንገኛለን። ለምሳሌ ያክል አሁን ያለንበት ገርጂ 2 ሳይቶች አሉ የምናከራያቸው። በሀያትም አለ እንዲሁም ቱሊ ዲምቱም አለ። በጣም ጥሩ። እንግዲህ አሁን ላይ አዲስ ዜና እንዳለ ሰምተን የመጣ ነው። እስቲ ድሪም ቢልደርስ ምን አዲስ ነገር ይዞልን መጥቷል? መልካም። አሁን ላይ አዲስ ነገር ይዘን የመጣ ነው። በሲኤምሲ ሳይታችን ላይ ለመጀመሪያ ጊዜ በኢትዮጵያ የባለ 5 ኮከብ ሆቴል በውስጡ ያለው ያው ሀገራችን ላይ ያሉት 5 ኮከብ ሆቴሎች ጥቂት ናቸው። እንደ ሪል ስቴትም የመጀመሪያው ነው። ባለ 5 ኮከብ ሆቴል በውስጡ ያለው ሪል ስቴት ይዘንላችሁ መተናል። ለመጀመሪያ ጊዜ ነው ይሄንን የሰማሁትና 5 ስታር ሆቴል ስቲ እንዴት ነው? ስላስገረመኝ ነው። ሰፋ አድርገሽ ንገሪኝ። አዎ በእኛ ሀገር ደረጃ የመጀመሪያው ሪል ስቴት ነው። 5 ስታር ሆቴል በውስጡ ያለ ኮምፓውንድ ውስጥ ነው ያለው ሆቴሉ። እዛ ውስጥ ስትኖሪ የምታገኙ ጥቅም አንደኛ ነገሮችን በአቅራቢያሽ ነው የምታገኙ። ጂምም ልስራ ብቲ፣ ትርፍ መኪና ማቆሚያዎች፣ የተለያዩ ነገሮችን በአቅራቢያሽ ያለምንም እንትን ታገኛለሽ። ልጆችሽን በበቂ ሁኔታ ለማዝናናትም ለማጫወትም ለዋናም ለሁሉም ነገር ምቹ የሆነ ኮምፓውንድ ነው። ያው ሁሉም ነገር የሚገኘው ግቢ ውስጥ ነው ማለት ነው። ወዴትም እንትን ማለት አይጠበቅባችሁም። በጣም አሪፍ። እንግዲህ ሰዎች ይህንን ቢልዲንግ ሲገዙ በውስጡ ምን አይነት ፋሲሊቲዎችን ማግኘት ይችላሉ? በጣም አሪፍ ጥያቄ ነው የጠየቅሽኝ። ያው እንደነገርኩሽ ጌቲንግ ኮምፓውንድ ነው። በተለምዶ የምናውቀው ሪል ስቴቶችን ስንገዛ አሚኒቲ አለው ወይ አሚኒቲው ይሰራል ተብለን ነው ብዙ ጊዜ ሪል ስቴቶች ሲገዙ የምናውቀው። ለየት የሚያደርገው ነገር ደግሞ እዚህ ጋር እኛ አሚኒቲውን ቀድመን ሰርተናል። G+5 የመኪና ማቆሚያ፣ ግሪን ኤሪያ፣ የልጆች መጫወቻ፣ የመሮጫ ትራክ እንዲሁም ደግሞ ጂም፣ ስፓ የሴትም የወንዶችም እነዚህን አሚኒቲዎች ሰርተን አዘጋጅተናቸው የፊኒሺንግ ስራ ብቻ ይቀራቸው ናቸው። በተጨማሪ ደግሞ አንድ 5 ስታር ሆቴል ሊኖረው የሚገባ ትልቅ መዋኛ ገንዳ አዘጋጅተን ጨርሰናል። ስለዚህ ለመኖሪያ በጣም ምቹ ነው። ለየት ባለ መንገድ ነው አሁን ይዘን የመጣ ነው። በጣም ደስ ይላል። ከዚህ በተጨማሪ ደግሞ ገዢዎች ለተለያዩ አይነት አገልግሎት ሊጠቀሙባቸው የሚችሉ ፋሲሊቲዎች በውጪ በኩልስ ምን ማግኘት ይችላሉ? እሺ ከውስጡ በተጨማሪ ደግሞ አንድ ገዢ እዛ ቢገዛ ምን አይነት ጥቅም ያገኛል ቢባል 3 የተለያዩ ጥቅሞች አሉ። አፍሪካን ኮንቬንሽን ሴንተር እዛ ጋር ነው። ለሚ ፓርክ አለ። ICMC ሆስፒታልም እዛው ነው። አፍሪካን ኮንቬንሽን ሴንተር ማለት ያው የተለያዩ ስብሰባዎች እንዲሁም ደግሞ የተለያዩ ዲፕሎማቶች የሚመጡበት ሴክተር ስለሆነ ለሴኩሪቲ በጣም አሪፍ ነው። ሌላው ደግሞ ለሚ ፓርክ ነው። ለሚ ፓርክ ማለት ከግቢው በተጨማሪ ፓርኩ ላይ በቂ መኪና ማቆሚያ አለ፣ የልጆች መጫወቻ አለ፣ ግሪን ኤሪያ ነው። እንዲሁም ደግሞ የተለያዩ አምፊታይትሮች የሚደረጉበት ቦታ ነው። ICMC ሆስፒታልም በቅርባችን አለ። ስለዚህ እንደነገርኩሽ ለመኖሪያ በጣም ምቹ የሆነ ቦታ ነው። በጣም ጥሩ። እንግዲህ ሰዎች መጀመሪያ ቤት መግዛት ሲያስቡ ዋናው አስፈላጊው ነገር ሎኬሽን ነው። ሰው በሁለት አይነት መንገድ ቤት ሊገዛ ይችላል። የመጀመሪያው ለመኖሪያነት ሊሆን ይችላል፣ ሁለተኛው ደግሞ ሊያከራየው ወይ ለንግድ ለብዙ አይነት ፐርፐዝ ሊሆን ይችላል እና እስቲ የሎኬሽን አማራጫችሁ ምን ይመስላል? የሎኬሽን አማራጫችን ያው አንድ ሰው ቤት ሲገዛ ሎኬሽኑንም አብሮ ነው የሚገዛው። ያው ሲኤምሲ ማለት ኢንተርናሽናል ትምህርት ቤቶች በአቅራቢያው አሉ፣ የሃይማኖት ተቋማት እንዲሁም ደግሞ ትልልቅ ሆስፒታሎች በአቅራቢያው ያሉት ነው። እውነት ለመናገር ይሄንን ቤት ለማየት እኔ ራሴ በጣም ነው የጓጓሁት። ሳይት ላይ ሄደን ስለ ቤቱ፣ ስለ ዋጋው፣ ስለ አከፋፈሉ እንዲሁም ሌሎች አማራጮች ብናይስ ደስ ይለኛል። መሄድ ይችላል። አመሰግናለሁ። እንግዲህ ሳይታችን ይሄን ይመስላል። 23000 ካሬ ላይ ያረፈ ነው ሳይታችን ሙሉ ኮምፓውንዱ። ቅድም እንደነገርኩሽ የፋሲሊቲ ህንጻ አለን ብዬሻለሁ። ይሄ
አሁን የምንገኘው የፋሲሊቲ ህንጻው ላይ ነው። እዚህ ጋር እንደምትመለከቱት ዋና ቦታው ነው። ከዚህ በተጨማሪ ደግሞ ያው እንግዲህ በጣም ብዙ ሰዎች ቤት ከገዙ በኋላ እንደ በጣም ችግር ሌሎች ሪል ስቴቶች ላይም ደግሞ የሚታየው ዋነኛ ችግር ምንድነው? በተባለበት ጊዜ ቤቶቹ አይረከቡም። በዚህም ደግሞ በጣም ብዙ ገዢዎች መንገላታት ውስጥ ይገባሉና እስቲ እናንተ ይሄንን ችግር ለመፍታት ምን እያደረጋችሁ ነው ያላችሁት? ልክ ነሽ። አሁን ብዙ ቦታዎች ላይ የማስረከብ ችግር አለ። እኛ ጋር ደግሞ እዚህ ደረጃ አሚኒቲዎቹን ሲሰሩ ምንም አይነት ብር አልተጠየቀም ነበረ። ከዛም በተጨማሪ ድርጅታችን ብዙ ሲስተር ካምፓኒዎች አሉት። ከዛም በተጨማሪ ጄኔሬተርና ብረት አስመጪዎች ነን። ሌላው ደግሞ ለየት የሚያደርገው ነገር አሚኒቲዎቻችን እዚህ እስኪደርሱ ድረስ ምንም አይነት ብር አልጠየቅንም። ያ ነገር ዴሊቨሪ ችግር እንደሌለብን ያሳያል። እስቲ እንግዲህ ይሄንን ቤት መግዛት ለሚፈልጉ ሰዎች ይሄንን ቦታ መግዛታቸው ምንድነው ለየት የሚያደርገው ወይም ደግሞ የተለየው ጥቅም ምንድነው? የኛን ሳይት ለመምረጥ አሁን ብዙ አማራጮች አሉ። ከብዙ በጥቂቱ ስልሽ እዚህ ጋር አፍሪካ ኮንቬንሽን አለ፣ ከፊት ለፊታችን ለሚ ፓርክ አለ፣ አይሲኤምሲ ሆስፒታል አለ፣ ሌሎች ትልልቅ ሆስፒታሎች አሉ። እንዲሁም ደግሞ የተለያዩ የእምነት ተቋማት በአካባቢው አሉ፣ ትልልቅ ትምህርት ቤቶችም አሉ። ስለዚህ ለኢንቨስትመንትም ሆነ ለመኖሪያ የኛን ሳይት መምረጥ የተሻለ ምርጫ ነው ብዬ አስባለሁ። እንደምታዩም አካባቢው በጣም የለማ ነው። በጣም ደስ ይላል። እስቲ እንግዲህ ስላሉት የካሬ አማራጮችና ያከፋፈል ሁኔታ ደግሞ ብትነግሩ። ግንባታ ሂደት ለምትከፍሉ በ10% ቅድመ ክፍያ መጀመር ይችላሉ። ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር እንዲሁም ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ጀምራችሁ ቀሪውን ያለምንም ዋጋ ጭማሪ በ10 ዙር መጨረስ የምትችሉ ሲሆን በአስገራሚ ፍጥነት በሚገነባው በዚህ ሳይት ላይ ካሽ 100% ለሚከፍሉ 30% ቅናሽ ይኖሮታል። ባለ 1 መኝታ በ5.3 ሚሊዮን ብር፣ ባለ 2 መኝታ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ9.9 ሚሊዮን ብር አቅርበንሎታል። እንግዲህ ቀደም ብለሽ የተለያዩ የባንክ አማራጮች እንዳሉ ነግረሽን ነበር። እስቲ ስለ ባንክ አማራጮቹ ደግሞ እናንሳ። ያው አሁን ሀገራችን ላይ እንደሚታወቀው ብዙ ካሽ ብር የለም፣ የቤት ፈላጊ ደግሞ ብዙ ነን። ስለዚህ ምንድነው 50-50 የባንክ አማራጭ አዘጋጅተናል። 50%ን ቀስ እያሉ እየከፈሉ ይጨርሳሉ። 50%ን ደግሞ ረዘም ላለ አመታት እኛ ባንክ አመቻችተናል ማለት ነው። ባንክ መኖሩ ለብዙዎች ጥቅም። በዚህ ሰዓት በጣም የካሽ እጥረት አለ። ስለዚህ ቤትም በባንክ ማግኘት ማለት ይሄ በጣም እድለኝነት ማለት ነው። ልክ ነሽ። በመጨረሻ ማለት የምትፈልጊው ነገር ካለ እስቲ እድሉ ልስጥሽ። እሺ፣ ያው በመጨረሻ ማለት የምፈልገው ነገር ሳይታችን ከሎኬሽን አንፃር ፕራይም የሚባል ሎኬሽን ላይ ነው። ካሽ ለሌለው ሰው ደግሞ የባንክ አማራጭ ይዘን መተናል። እንዲሁም ደግሞ ቀድሞ ለሚመጡ ከስተመሮቻችን የ30% ቅናሽ አድርገናል። 70% ብቻ ከፍለው የቤት ባለቤት መሆን ይችላሉ። ስለዚህ ፈጥነው የዚህ እድል ተጠቃሚ ሁኑ ነው የምለው። በጣም አድርገን እናመሰግናለን። አድራሻችሁን ማግኘት ለሚፈልግ ሰዎች ስልክ ወይም ደግሞ ሎኬሽን ካለ እኛም ማግኘት ለሚፈልጉ ሰዎች በቴሌግራም በዋትስአፕ እንዲሁም ደግሞ ከስር በተቀመጠው ቁጥር ማግኘት ይቻላል ማለት ነው። በጣም አድርጌ አመሰግናለሁ ለሰጠሽን ጊዜ ለሰጠሽን ማብራሪያ። ቴንክ ዩ። እኔም በጣም አመሰግናለሁ። ቤተሰቦቻችን እንግዲህ ዛሬ ይዤላችሁ የመጣሁት ቤት እንግዲህ እንደተመለከታችሁት በመሀል ከተማ ላይ የተለያዩ አሚኒቲዎችን አካቶ የያዘ እጅግ በጣም በተመጣጣኝ ዋጋ ከዛም በተጨማሪ ደግሞ የተለያዩ አይነት የብድር አገልግሎቶችን አካቶ የመጣ ጥሩ የሆነ የቤት አማራጭ ይዘንላችሁ የመጣ ነው። እንግዲህ ይሄንን ቤት መግዛት የምትፈልጉ ሰዎች ከታች ባስቀመጥንላችሁ ስልኮች ደውላችሁ መግዛት ትችላላችሁ። ይሄንንና እንደነዚህ አይነት ደግሞ ተመሳሳይ ቪዲዮዎች እንዲመጣላችሁ አዲስ ለሆናችሁ ቤተሰቦቻችን ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።